በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወተስዑ ለነሐሴ በዛቲ ዕለት ፍልሰተ ሥጋሁ ለአባ መቃርስ ዚአንቢም ሀገረ ሳስዊር ሀበ ገዳመ አስቄጥስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 19 በዚች ቀን ሳስዊር ከሚባል ሀገር ወደ አስቄጥስ ገዳም የታላቁ አባ መቃርስ የሥጋው ፍልሰት ሆነ። ከረፍቱ በኋላ ከሀገሩ ከሳስዊር ሰዎች መጥተው ሥጋውን ሰርቀው ወደ ሀገራቸው ወሰዱት። ቤተ ክርስቲያንም ሰርተውለት ሥጋውን በዚያ ኖሩት። እስላሞች እስከ ነገሱበት ዘመንም በዚያ ኖረ። ከዚህ በኋላ ወደ ሌላ ቦታ አፍልሰውት በዚያም ቤተ ክርስቲያን ሰሩለት። ለአባ መቃርስ ገዳም አበምኔት ሆኖ አባ ዮሐንስ እስከተሾመበት ዘመን ኖረ። ሊቀ ጳጳሳቱም የከበረች ጾመ አርባአን ሊጾም ወደ አባ መቃርስ ገዳም በወጣ ጊዜ ፈጽሞ አለቀሰ። እንዲህም ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ የከበረ የአባ መቃርስ ሥጋ በዚህ ገዳም በመካከላችን ይሆን ዘንድ እንድትረዳኝ እመኛለሁ። ከጥቂት ቀኖችም በኋላ አባ ሚካኤል ሄደ። ከእርሱ ጋራም ሕገ ስለ ገዳሙ አገልግሎት አረጋውያን መነኮሳት አሉ። ልቦናቸውም በመንፈሳዊ እውቀት ተነሳስቶ ያመጡት ዘንድ የአባ መቃርስ ሥጋ ወዳለበት ቦታ ደረሱ። የሀገር ሰዎችን ባያቸው ጊዜም በትሮቻቸውና ሰይፎቻቸውን በመያዝ ከመኮንናቸው ጋር ተሰብስበው ከለከሏቸው። በዚያችም ሌሊት በልባቸው ፈጽሞ እያዘኑ አደሩ። አባ መቃርስም በዚያች ሌሊት ለመኮንኑ በራእይ ተገለጠለትና ከልጆችህ ጋር መሄድን ለምን ተከለከለኛለህ? እንግዲህስ ተወኝ፣ ከእሳቸው ጋር ወደ ቦታዬ ልሂድ አለው። ያ መኮንንም በጠዋት ተነሳን፣ እየፈራና እየተንቀጠቀጠም የከበሩ አረጋውያንም መነኮሳትን ጠርቶ የከበረ የአባ መቃርስን ሥጋ ሰጣቸው። እነርሱም ደስ ብሏቸው ተቀበሉት። በመርከብም ተሳፍረው ተርኑጥ ወደሚባል ሀገር ደረሱ። ከእርሳቸውም ጋራ የሚሸኟቸው ከየሀገሩ የመጡ ብዙም ሕዝቦች ነበሩ። በዚያችም ሌሊት በዚያ አደሩ። ጸሎትንም አደረጉ። ቀድሶም ለሕዝቡ ሥጋውና ደሙን አቀበሉ። ከዚህም በኋላም ተሸክመው ወደ ገዳም ተጓዙ። ሲጓዝም ከበረሃው እኩሌታ ደርሰው ከድካማቸው ጥቂት ሊያርፉ ወደዱ። አባ ሚካኤልም የከበረ የአባ ዓመታችን የአባ መቃርስ ሥጋ የምናሳርፍበትን እግዚአብሔር እስከገለጠልን ድረስ እንደማናርፍ ሕያው እግዚአብሔር ብሎ ማለ። ከዚህም በኋላ የከበረ የአባ መቃርስ ሥጋ የተሸከመ ገመድ ወደ አንድ ቦታ ደርሶ በዚያ በረክ ካለ የከበረ የአባ መቃርስ ሥጋም ያለበትንም ሳጥን ይጥል ዘንድ በራሱ ወዲያና ወዲህ ይዞር ጀመረ። አረጋውያን መነኮሳትም እግዚአብሔርን የፈቀደውን ያ ቦታም እንደሆነ አወቁ። እጅግም አደነቁ፣ እግዚአብሔርንም አመሰገኑት። ያም ቦታ እስከ ዛሬ የታወቀ ነው። ወደ ገዳሙ በቀረቡ ጊዜም መነኮሳት ሁሉም ወጡ። ወንጌልና መስቀሎችን ይዘው መብራቶችንም እያበሩና እየዘመሩ እያመሰገኑ ወደ ቤተ ክርስቲያን እስካስገቡት ድረስ በታላቅ ክብር በራሳቸው ተሸክመው ወሰዱት። እግዚአብሔርም በዚያች ሌሊት ተአምራትን አደረገ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ አባቶቻችን ጸሎት ይማረን፣ በረከታቸውም ይድረሰን ለዘላለሙ አሜን። በዚችም ቀን የአልዓዛር ልጅ የፊንሐስ መታሰቢያ ነው። በረከቱ ከእኛ ጋር ለዘላለሙ ይኑር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 20 በዚች ቀን የመጻሕፍትን የተረጎመ አባ ሰላማ አረፈ። በዚችም ቀን በካዲው ንጉሥ ዳኪዎስ ዘመን የነበሩ የኤፌሶን ሀገር 7ቱ ደቂቅ አረፉ። አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩለት። ቅዱሳንም ዘወትር አንተን ያገለገሉ ናቸው። በድኅነት የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሆችን መብል ለሰጡት ተቀበልሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል፣ ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንም መባረክም ባርኩም። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብርሃንና በወረቀት የጻፉ ሊያስደርስ በገንዘቡ ዋጅቶ ያጻፉን አምኖ ያነበቡ ወደ ሌላ ልሳን የተረጎመን በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን። ቅዱስ መንፈሱን የሚላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።